ፈንገስን ለማከም የሚሰጡ መድኃኒቶች ከወተት ጋር መወሰድ አለባቸው። በብዙ ሰዎች ዘንድ ትክክል እንደሆኑ የሚታመንባቸው አልፎ አልፎ በባለሙያዎች እንደ ምክር የሚሰጡ ነገር ግን ትክክል ያልሆኑ ከመድኃኒት ጋር የተያያዙ ነገሮች አሉ። ከነዚህ መካከል ለዛሬ አንዱን እናያለን። ማንኛውም የፈንገስ መድኃኒት ሲታዘዝ ከወተት ጋር መወሰድ አለበት። ይህም በጉበት ላይ የሚያመጣውን የጎንዮሽ ጉዳት ይቀንሳል ወይም ያስቀራል ተብሎ ይታመናል። ነገር ግን በዚህ ሀሳብ ውስጥ ሶስት ዋና ስህተቶች አሉ። እነሱን ለማየት እንሞክራለን። የመጀመሪያው ወተት ከመድኃኒቶች ጋር አብሮ እንዲወሰድ የሚመከርበት ምክንያት ከላይ እንደተባለው ከጉበት ጋር ተያይዘው የሚመጡ የጎንዮሽ ጉዳቶችን ለማስቀረት ሳይሆን መድኃኒቶች በደንብ ሟምተው ወደ ደም እንዲገቡና የተሻለ ውጤታማ እንዲሆኑ ለማድረግ ነው። ሁለተኛው ከዚህ ጋር ተያይዞ ልክ ያልሆነው ነጥብ ደግሞ ወተትን እንደ ብቸኛ አማራጭ ማቅረብ ነው። ነገር ግን ወተት ብቸኛው አማራጭ አይደለም። ወተትን ጨምሮ ሌሎች ቅባታማ ምግቦችን መጠቀም ይቻላል። ከዛ ውጭ ደግሞ ወተት የመጀመሪያ አማራጭ የማይሆንባቸው ሁኔታዎችም ሊኖሩ ይችላሉ። ሶስተኛው ከዚህ ሀሳብ ጋር ተያይዞ ያለው ስህተት ደግሞ ሁሉም የፈንገስ መድኃኒቶች ወተት ወይም ሌሎች ቅባታማ ምግቦችን ይፈልጋሉ የሚለው ነው። የተወሰኑ የሚፈልጉ መድኃኒቶች አሉ። ለምሳሌ እንደ ግሪሴኦፉልቪን እና በካፕሱል መልክ የተዘጋጀ የትራኮናዞል አይነት መድኃኒቶች ቅባታማ ምግቦችን ይፈልጋሉ። በደንብ ወደ ደም ገብተው በደንብ ሟምተው የተሻለ ውጤታማ ለመሆን ወይም የተሻለ አብዞርብሽን እንዲኖራቸው። በሌላ በኩል እንደ ተርቢናፒን አይነት መድኃኒቶች ደግሞ በባዶ ሆድ መወሰድ ይችላሉ። ከምግብ ጋር መወሰድ ይችላሉ። ከማንኛውም ምግብ ጋር ቢወሰዱ የተለየ ለውጥ አይኖራቸውም። ከዚህ በተጨማሪ እንደ ቮሪኮናዞል አይነት መድኃኒቶች ደግሞ ቮሪኮናዞል በካፕሱል መልክ ሲዘጋጅ በባዶ ሆድ ቢወሰድ የበለጠ ውጤታማ ይሆናል። ወይም ደግሞ በሰስፔንሽን መልክ የተዘጋጀ የትራኮናዞልም እንደዛው በባዶ ሆድ ቢወሰድ የተሻለ ውጤታማ ይሆናል። ስለዚህ ሁሉም መድኃኒቶች ተመሳሳይ አወሳሰድ የላቸውም። ሰው በተለምዶ ከሚባለው ነገር ይልቅ በሰዓቱ ባለሙያው የሚነግረን ነገር በደንብ አዳምጠን መተግበር ይኖርብናል ማለት ነው። አመሰግናለሁ።